እዚህ ከቻርጀሩ ስንጀምር ከቻርጀሩ የሚወጣ ኒውትራል አለ፣ ፌዝ አለ፣ ግራውንድ አለው። ከቆጣሪው ደግሞ የሚመጣ ምንድነው ያለው ፌዝ እና ኒውትራል አለ። ስለዚህ ሁለት ቻርጀር ስለሆነ ያለው እዚህ ጋር ሌቭል 1 ቻርጀር አለች። ስለዚህ ለሌቭል 1 ቻርጀርም አድርገን ስለሆነ የምንሰራው ለሌቭል 1 ቻርጀር እዚህ ጋር ከቆጣሪ የሚመጣው ፌዝ አለ። ከቆጣሪ ከሚመጣው ፌዝ ላይ ቼንት አድርገን ለዚህኛው ብሬከር ለሌቭል 1 ብሬከር እንሰጠዋለን። ለዚህኛው ደግሞ ያው ፌዝ ሰጥተናል ማለት ነው። ኒውትራልም ያው ከቆጣሪ የሚመጣው ስለዚህ እዚች ጋር ያለችው ፌዝ ይሄው ለቻርጀሩ፣ እዚች ጋር ያለችው ኒውትራል ይሄው ለቻርጀሩ ትመጣለች ማለት ነው። ስለዚህ ለሌቭል 1 ደግሞ ኒውትራል እንሰጠዋለን፣ ዳይሬክት ከቆጣሪ ከሚመጣው ኒውትራል እንሰጠዋለን ማለት ነው። ስለዚህ ቀጣይ የሚቀረው ኮኔክሽን ምንድነው የግራውንድ ነው። ከቆጣሪ የሚመጣ ግራውንድ የለም። የግራውንድ ኬብሏ እቺ ነች። ኖርማሊ እዚህ ጋር ግራውንድ ስቀብሩ ከቆጣሪ የሚቀርባችሁ ከሆነ እቺኛዋን ትጠቀማላችሁ። ከቆጣሪው ከቻርጀሩ ያለበት ቦታ የሚቀርብ ከሆነ ደግሞ ኖርማሊ ሌላ 6 ሚሊ ሜትር ስኩዌር የሆነ ግራውንድ ኬብል ገዝታችሁ እዚች ጋር ከሌቭል 1 የምትወጣ ግራውንድ አለች፣ እዚች ጋር ደግሞ ከሌቭል 2 የሚወጣለን ማለት ነው። ስለዚህ እነኚህ ሁለቱ ቼንት አድርጋችሁ ከአርዚንግ ባር ጋር የተገናኝቶ የተቀበረው ግራውንድ አንድ ላይ አገናኝታችሁ ኮኔክሽኑን ትሰራላችሁ ማለት ነው። ስለዚህ